ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁኝ። ዛሬ የምናዘጋጀው በቤታችን የለውዝ ቅቤ ነው። የለውዝ ቅቤ እንግዲህ ለተለያዩ ጥቅሞች ይጠቅሙናል። በተለይ ጉንፋን በሚይዘን ጊዜ ለስፖርተኞች፣ እንደዚሁም ደግሞ ዳቦ ላይ ለልጆቻችን ቀበተን ለመስጠት፣ እንዲሁም ደግሞ ለሌሎች ነገሮችም ከሌሎች ነገሮች ጋር ሳላድ በመታዘጋጁበት ጊዜ ሌሎችንም ነገሮች በመታዘጋጁበት ጊዜ የምትጨምሩትን የለውዝ ቅቤ ነው የምናዘጋጀው። ገበያ ላይ በጣም እየተወደደ ሄዷል። እቤታችሁ ግን ገዝታችሁ እናንተ ኦቾሎኒውን ገዝታችሁ አምስት አድርጋችሁ በቀላሉ ቤታችሁ ታዘጋጃላችሁ። ዋጋውም አነስተኛ ነው ከገበያው ጋር በሚነጻጸርበት ጊዜ። ስለዚህ ይሄንን የለውዝ ቅቤ እስቲ እንዴት ማዘጋጀት እንደምንችል አብረን እናያለን። እኔ በጣም በትንሽ ነው ያዘጋጀሁት። እናንተ ደግሞ እንደምትፈልጉት መጠን ጨምራችሁ ማዘጋጀት ትችላላችሁ። አሁን ወደ አዘገጃጀቱ እንሄዳለን። የለውዝ ቅቤያችንን ለማዘጋጀት እንግዲህ ከገበያ ላይ ለውዝ እንገዛለን። ለውዝ በመንገዛበት ጊዜ የጸዳ ለውዝ መግዛት አለብን። የበሰበሰ ሊኖር ይችላል፣ መጥፎ ቆሻሻ ያለበትም ለውዝ ሊኖር ስለሚችል እሱን ከገበያ ከገዛነው በኋላ አምጥተን በደንብ አድርገን ለቅመን እናዘጋጀዋለን። በደንብ ለቅመን ያዘጋጀነውን ለውዝ እንቆለዋለን። የእንጀራ ምጣድ ላይ ወይንም ደግሞ በኦቨን ውስጥ ግን በምንቆላበት ጊዜ በጣም በመካከለኛ ሙቀት መቁላት አለብን፣ ምክንያቱም ሊያርብን ስለሚችል። ስለዚህ እሳቱን ቀነስ አድርገን በነጩ እንቆለዋለን ማለት ነው። ከቀላብን ከጠቆረብን በጣም ከበሰለ የምናዘጋጀው የለውዝ ቅቤ ይጠቁራል፣ በዛ ላይ ደግሞ ይመራብናል። ለውዙን በመካከለኛ ሙቀት ከደንብ በነጩ ካበሰል ነው በኋላ እናወጣውና ለአንድ ለ2 ሰዓት ያህል በጣም እስከሚቀዘቅዝ እናቆየዋለን። የምናቆይበት ምክንያት ገለባው ቶሎ ብሎ ከለውዙ ላይ ስለማይላቀቅልን በደንብ ሲቀዘቅዝ ነው የሚላቀቀው። ስለዚህ ከተላቀቀልን በኋላ በደንብ አድርገን ፈልፍለን ገለባውን እንለያለን። በደንብ እናበጥረዋለን። ቆሻሻም ካለው የጠቆረ ነገርም ካለው እንለየዋለን ማለት ነው። አሁን ለውዛችን ተዘጋጅቶልናል። ለመፍጨት እንዘጋጃለን ማለት ነው። ስለዚህ እኔ ያዘጋጀሁት የፈጨሁት በቅመም መፍጫ ማሽን ነው የፈጨሁት። ስለዚህ ቅመም መፍጫ ማሽን ውስጥ እንጨምርና እንፈጨዋለን ማለት ነው። በምንፈጭበት ጊዜ በደንብ መድቀቅ ስላለበት፣ መላም ስላለበት፣ ቅባት ማውጣት ስላለበት ማሽኑ እንዳይገልብን እያረፈን እያየን ነው የምንፈጨው። በአሁኑ ጊዜ እንግዲህ በገበያ ላይ የተለያዩ የለውዝ ቅቤዎች በተለያዩ ስሞች ይሸጣሉ። እነዚህ የተለያዩ ስሞች የያዙ የለውዝ ቅቤዎች አስተማማኝነታቸው፣ የቆይታ ጊዜያቸው፣ የአቀማመጥ ሁኔታቸው ምን ያህል አስተማማኝ ነው የሚለው በአሁኑ ጊዜ በጣም ከፍተኛ ችግር ነው፣ ጥያቄ ውስጥ ያለ ነገር ነው። ስለዚህ እናንተ በቤታችሁ ውስጥ በቀላሉ ማዘጋጀት ትችላላችሁ ማለት ነው። አሁን እኔ ለእናንተ ለማሳየት ብዬ ሩብ ኪሎ ያህል ለውዝ ነው የገዝቼ ያዘጋጀሁላችሁ፣ ቆንጥሬ ያዘጋጀሁላችሁ። ስለዚህ አንደኛ ነገር ትኩስ ነው የሚሆንላችሁ። ሁለተኛ ነገር ደግሞ እቤት ውስጥ የሚያዘጋጃችሁት ስለሆነ በቀላሉ ደስ ብሏችሁ ለልጆቻችሁም ልትሰጡት የምትችሉት ነው። ጣፋጭነቱም ደግሞ በጣም ቆንጆ ነው ብዬ ነው የማስበው። እስቲ እንግዲህ ከሰራ ነው በኋላ ደግሞ የምንቀምሰው ይሆናል። እንደምታዩት እንግዲህ የለውዝ ቅቤው እየደቀቀልኝ ነው። አሁን ደቋል። አሁን በደንብ ቅባት እስከሚያወጣ ድረስ ደግሞ መልሼ እፈጨዋለሁኝ። ከፈጨውት በኋላ አሁን ከፍቼ በማይበት ጊዜ ቅባት እያወጣ ነው። ስለዚህ ጠንከር ያለ ድርቅ ያለም እንዳይሆን እንዲለሰልስልን ትንሽ ዘይት እንጨምርበታለን። ከዚያ በመቀጠልም ደግሞ ትንሽ ጨው እንጨምርበታለን። ካልፈለጋችሁ ጨው አያስፈልግም ብላችሁ ካሰባችሁ ጨውን መተው ትችላላችሁ። ትንሽ መረር እንዳይልብን ደግሞ ትንሽ ማር እንጨምርበታለን። ስለዚህ ይህንን አንድ ላይ አድርገን በደንብ አድርገን እንፈጨዋለን። እንደምታዩት እንግዲህ ከለሩን በጣም የሚያምር ልስልስ ያለ
የኦቾሎኒ ቅቤ ደርሶልናል። በሳህን ላይ እናወጣውና በዳቦ ቀብተን እንዲሁም ደግሞ አፍልተን መጠቀም እንችላለን እንደ ሻይ። ከዚህ በፊት የለውዝ ሻይ አፍልቼ ያሳየቻችኋለሁ። በዚያ መልኩ ማዘጋጀት ትችላላችሁ። የተለያዩ ደግሞ ለስፖርተኞች የሆኑ ሰዎች ደግሞ በተለያዩ ነገሮች አዘጋጅቶ መመገብ ይችላል። ለውዝ እንግዲህ ለሰውነታችንም ለጤናችንም ጠቃሚ ከሆኑ የምግብ አይነቶች ውስጥ አንዱ ነው። ስለዚህ ሰርታችሁ ተጠቀሙበት። በጣም ቆንጆ ነው። ቀመስኩት፣ በዳቦ ቀመስኩት። በጣም በእውነት ነው የምነግራችሁ። ቴስቱ ጉድ ነው። በቃ በጣም ነው የሚጣፍጠው። ትኩስ ነው፣ የቆየ አይደለም። ስለዚህ ሰርታችሁ ለልጆቻችሁ ለራሳችሁ መጠቀም ትችላላችሁ። እንግዲህ ይሄንን ቪዲዮ እስከ መጨረሻው ድረስ እንደተከታተላችሁት በጣም እርግጠኛ ነኝ። እስቲ ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ ያሳውቁኝ። የተለየ ነገር ደግሞ እንዳዘጋጅላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ ያሳውቁኝ። እስከዚያው ድረስ እንግዲህ ያው የተለመደውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትዘንጉ። በጣም ቆንጆ የኦቾሎኒ ቅቤ ነው የተዘጋጀው። ስትሰሩት ደግሞ ታዩታላችሁ። ማየት ማመን ነው። ሰርታችሁ ሞክሩት። ሰላም ሆኑልኝ።